ሰላም ውድ ተመልካቾች፣ ዛሬ እጅግ የሚያስተምር እና ልብ የሚነካ ታሪክ እናቀርባለን። ከኃጢአት ወደ ቅድስና የተለወጠ የአባ ኖብ የሕይወት ጉዞ እንዴት አንድ ሰው በንስሐ ሙሉ በሙሉ ሊቀየር እንደሚችል ያሳያል። እኔ ጋር እስከ መጨረሻው ቆዩ። እኔም ስለዚህ ቅዱስ ሰማዕት አባ ኖብ በመናገሬ ደስተኛ ነኝ። ቅዱስ አባ ኖብ በነሐሲ መንደር ታልከህ ተወለደ። ወላጆቹም በክርስትና የተጉ ስለነበሩ ፈሪሃ እግዚአብሔርና የቤተ ክርስቲያን ፍቅር አስተምረውታል። እርሱም የቤተ ክርስቲያን ፍቅር ያደረበትና ሥርዓተ ቅዳሴን የሚካፈል ነበር። ዕድሜው 12 ዓመት ሲሆን እናቱና አባቱ በሞት ተለዩት። በርካታ ገንዘብም ትተውለት ነበር። እርሱ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። አባ ኖብ እግዚአብሔር ከእርሱ ጋር ነውና ተባርከዋል። እግዚአብሔር ብርታቱን ይስጠን። ወላጆቹን በዓመት ውስጥ ላጣ ይሄ ምንኛ ከባድ ነው። ለሚያምኑ ሞት ማለት ከዚህ ከሙታን ዓለም ወደ ዘላለማዊ ቤት መሄድ ነው። እግዚአብሔር እምነቱን ይበልጥ ያጠንክርልዎ። እንደ እርሱ ያለ እምነት እንሻለሁ። ለምን መመኘት ብቻ? ለእግዚአብሔር ምስጋና ይግባውና ቤተሰቡ ለቀሪው ሕይወቱ በርካታ ገንዘብ እኮ ትተውሎታል። ኃይል ያለው በእምነት እንጂ በገንዘብ አይደለም። ከዲክላኒዮስ ቅጣት ማምለጥ የሚቻለው በገንዘብና በሀብት ሳይሆን በእምነት ነው። በገንዘብ ምን ልታደርግ ትሻለህ? ይህን አላውቅም። ገንዘብ የእግዚአብሔር ነው። ነገር ግን እርሱ የሚፈልገውን ሊያደርግ ይችላል። የመከራው ሰዓትስ እውነት ነውን? ኑረንም ሆነ ሞትን የእግዚአብሔር ነው። ኑረንም ሆነ ሞትን የእግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ሆይ ክርስቶስ በሥጋ ስለ ኃጢአታችን ሞቷል፣ ስለ ሕግ መተላለፋችንም ቆስሏል። ዓለማችን በዚህ ጌታ ላይ ማመጿ ምንኛ አሰቃቂ ነበር። በእኛም የሚሆነው ይህ ነው። ጌታችን እንደተናገረው የሰይጣን ዓላማው ቤተ ክርስቲያንን በማወክ ሰላሟን እንድታጣ ስለሆነ ይህንን አውቀን ችግሮቹን መጋፈጥ አለብን። ኢየሱስም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። ዛሬም በዚህ ቦታ እርሱ የሰጠንን በቅዳሴ እንካፈላለን። እርሱ ስለሚወደን እኛም ደግሞ እንወደዋለን። ልነግራችሁ የምፈልገውና የምወደው ነገር ቢኖር ፈጽሞ ፍርሃት አይኑርባችሁ። እናንተም ከሰማይ አዕዋፍ ትበልጣላችሁና። ምክንያቱም አንዲቷ የራስ ፀጉራችሁ እንኳ ያለ እርሱ ፈቃድ ከራሳችሁ አትረግፍምና። ሥጋን የሚገድሉትን አትፍሯቸው፣ ነገር ግን ሥጋንም ነፍስን በሲኦል ሊገድል የሚቻለውን እርሱን ፍሩት። ወዳጆቼ ሆይ እኛ ራሳችን በጥምቀት ከእርሱ ተወልደናል፣ ከዚህ ዓለምም አይደለንም። እኛ የዘላለም ሕይወት ያለን የእግዚአብሔር ልጆች ነን። እኛ በክርስቶስ ጥምቀት ሰማዕትነትን እንቀበላለን። በሐዋርያው ቅዱስ ጳውሎስ አንደበት መንፈስ ቅዱስ ሲናገር እናንተ ከእንግዲህ የራሳችሁ አይደላችሁም፣ ክርስቶስ በእኛ ይኖራልና። በዚህ ዓለም በርካታ መከራ እንቀበላለን።
በዚህ ዓለም መከራ ብንቀበልም እንኳ ስለ እግዚአብሔር በተሰጠን ጸጋ ነው። የተጠራነው በስሙ እንድናምን ብቻ ሳይሆን መከራ እንድንቀበል ነው። እኛ ስለ እርሱ መከራ እንቀበላለን፣ እርሱም በሕይወታችን ይኖራል። ስለዚህ ለዘላለሙ ከእርሱ ጋር በመንግሥቱ እንኖራለን። ምስጋና ይሁን ለአንድ አምላክ አሜን። ክብር ለእርሶ ይሁን አባ ኖብ። አባ ኖብ ክብር ለእርሶ ይሁን። እናንተ ወንድሞቼ ወደ ቤተ ክርስቲያን በመምጣታችሁ ደስተኛ ነኝ። ይኸውም እግዚአብሔር አባታችን እየገለጸልኝ ነበር ስብከቱን የምሰማው። የሰማሁት ሁሉ ለእናንተ አደርጋለሁ። አልገባኝም። እኔም አልገባኝም። ኢየሱስ ለባለጸጋው የተናገረውን ሰምታችኋልን? ያለህን ሁሉ ለድሃ ስጥ፣ በገነትም ደስታን ታገኛለህ። መስቀሌንም ተሸከምና ተከተለኝ። አንተስ ይህንን ታደርጋለህን? አዎን፣ ይህስ ቀላል ነው። ታዲያ እንዴት ትኖራለህ? እግዚአብሔር ራሱ ሁሉን ያደርግልናል። በእርግጥ ምን ታደርጋለህ? ቤተ ክርስቲያኗ በተለይም በዙሪያዋ ያለው የግንብ አጥር ጥገና ሊደረግለትና እርዳታ ያስፈልገዋል። በከተማዋ ያሉት የድሃ ቤተሰቦች ሁሉ አውቃለሁ። ከዛም ገንዘቡንና ወርቁንም እንከፋፍልና ለእነርሱ ማከፋፈል እንጀምራለን። ዛሬ ሁለተኛ ቀናችን ነው። ሕፃናቱ የሚመገቡት የላቸው። እግዚአብሔር የሚዘነጋን እስከ መቼ ነው? እንዴት ያሳፍረናል። በእምነትሽ ጽኚ። ለዚህ ጉዳይ ምን ትላለህ? እግዚአብሔርም እንዳለው እናት እንኳን ልጆቿን ትረሳለች፣ እግዚአብሔር ግን ፈጽሞ አይረሳችሁም። ታዲያ ለእነዚህ ሕፃናት ምን ላደርግላቸው እችላለሁ? ይህ የኢየሱስ ክርስቶስ ሥራ እንጂ የኛ አይደለም። እግዚአብሔር አምላካችን ሆይ፣ እግዚአብሔር አምላካችን ሆይ፣ እናንተ ታላቁ አምላክ እግዚአብሔር ምን እንደላከልን ታያላችሁ። እኔ እንዳልኩት ነው። ለእርሱ ምንድን ነው የሚሳነው? ጌታችን ኢየሱስ በመስኮት በኩል ስንጠራው ሰምቶናል። እባክህ ጌታዬ ይቅር በለኝ። ረሃቡ እጅግ ጽኑ ነውና ተሳሳትኩ። የእናትም አንጀት ሩሩ ሆኖብኝ ነው። በሮማውያን ወታደሮች በግፍ ልጆቻችን ሲሞቱብን ለምን ደካማ አልሆንም? እያንዳንዳችን በሕይወታችን የእግዚአብሔር ጥገኞች ነን ለካ። አሁን የፈለግነውን ሁሉ እንገዛለን። ኢየሱስ ግን ፈጽሞ ሊረሳ እንደማይችል ወቂ። አመሰግናለሁ። ዛሬ አስቸገርኳችሁ አይደል? ይህንን እንደ ችግር አትቁጠረው። በዛሬው ሥራ እንደተደሰትኩኝ በሕይወቴ ፈጽሞ ተደስቼ አላውቅም። ከእርሱ ጋር በመሆኔ ተደስቻለሁ። ይህ የመጀመሪያ ነው። ገና እግዚአብሔር የምትሹትን ያደርግላቸዋል። ሁለተኛው ምንድን ነው? ለክርስቶስ ስም ሕይወታቸውን መሥዋዕት ካደረጉ ከቤተ ክርስቲያን ሰማዕታት አባቶች ወገን እንሆናለን። አባ ነው ለእግዚአብሔር ያላቸው ፍቅር ታላቅ፣ እሱም ይወዳቸዋል። እግዚአብሔር እኛን ይወደናል። እኛ እንደ አባ ኖብ ልንወደው ይገባል። ኢየሱስ ክርስቶስ የኔ ጌታ፣ ወደ ገዢዎችና ወደ ነገሥታቱ ፊት ቀርቤ እውነትን መናገር እችል ዘንድ ብርታትና ጸጋህን እንዲሰጡኝና እንዲመሩኝ መላእክትን ላክልኝ። ዛሬም ለዘላለሙ ኃይል
ክብርና ምስጋና ላንተ ይሁን። አሜን። ይሄ ደም ነው እንዴ? አዎ ልጄ፣ ትናንት በእርሻው ሳለን የሮማ ወታደሮች መጥተው አሰቃቂ ግድያ ፈጸሙብን። ወታደሮቹም ልጄን ሊደፍራት ሲሉ ወጣቶቹ ተከላክለው አስጣሉልኝ። ክርስቲያኖች ነን፣ በእምነታችን እንጸናለን ስላሉ ወደ ናዝሬቱ ኢየሱስ እያነቡና እያለቀሱ ቢለምኗቸው በጎራዴና በጦር ወግተው ገደሏቸው። እና አሁን ምን እያደረጋችሁ ነው? ግረኖቹን ካልቀበረንና ከመሬት የፈሰሰውን ደም ካላጸዳን መጥተው የቀረነውን እንደሚገሉን ነግረውናል። መሬቱ ደሙን የሚመጣው አይደለም። እኛን ሊያጠፉን ነው ይመጡት፣ ሊያጠፉን ነው ይመጡት። ከምድር በታች ያሉ መግቢያዎች አይዘጉ። ልጄ ወዴት ትሄዳለህ? ወደ ሳማንኡድ። ልጄ በዚያ ክፉዎች አሉ። የሮማውያን ወታደሮች ቤተ ክርስቲያናትን እያወደሙ ነው። ክርስቶስን የሚያምኑ ክርስቲያኖችንም እያጠፉ ነው። በአሰቃቂም ሁኔታ እየገደሉ ነው። ስለዚህ ነው እኔም የሚሄደው። ልጄ አንተማ ለመቋቋም ገና ለጋ ነው። ቤተ ክርስቲያን ወጣት ወይም አረጋዊ ስለሆንን ሳይሆን ልጆቿንንና ሁላችንንም ትፈልገናለች። ታዲያ ምን ለማድረግ ወሰንክ? ለገዢው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን በደሙ እንደመሰረታትና እንዳነጻት በራፎቿ እንደማይዘጉ እነግረዋለሁ። ገና ለጋ ወጣት ነህ፣ መሳሪያም አላነገብክም። በመሳሪያ ሳይሆን በልቤ ያለው እምነት አምራትን ይሰራል። የምታስበው መከራው ቀላል ሳይሆን ጨካኝና አሰቃቂ ነው። እኔም በዚች ቦታ ሕይወታቸውን ከሰጡት ሰማዕታት አላንስ። እኮ ፈጽሞ እግዚአብሔርን የማይፈሩ አመፀኞችና ልበ ደንዳኖች ናቸው። እየተከተሉት ያለው የተሳሳተ መንገድ እንደሆኑ ሊረዱ ይገባል። ይህ ሁሉ የሆኑ እኛን ለማስተማር ነው። ነገር ግን የ21ኛው ክፍለ ዘመን ሰዎች ይህን ነገር ግን እናደርጋለን። የአባን በረከት ደረብን። መልሶቻችን ኮሜንት ላይ አስቀምጡ። እግዚአብሔር ብርታቱን ይስጥ። እኔ ግን ስላንተ ሐሳብ ገብቶኛል። ሕይወቱን ስለ ክርስቶስ የሰጠ ሁሉ ዓለምን ያሸንፋል። ደግሞም ዓለምን አሸንፎ ራሱን ቢያጣ ምን አለበት? ልጄ በልሽሽ እየተመለሱ ነው። እንዲያዩ አልፈልግም። ደሙ እስካሁን ድረስ እንዳለ ነው። ከትናንት አንስተን ይኸው መሬቱን እያጸዳን ነው። ታዲያ ምን ላድርግ? የናዝሬቱ ኢየሱስ ይረዳሃል። የሕዝብ ፍትሐዊ አይደለም። ከዚህ በላይ ምን ታደርጉናላችሁ? ከእኛስ ምን ትፈልጋላችሁ? እንዲህ ያለውን አዛውንት መምታት ተገቢ አይደለም። በል ከዚህ ሂድና ወደዚያ ተጫወት። ይልቅ እኛ መሳሪያ ሳይሆን በልባችን የእምነትን ትጥቅ ሰንቀናል። ስለዚህ አንፈራም። እንዲህ ያለውን ጨዋታን ተቆሙ። ዛሬ ትቻችኋለሁ፣ ነገ ደግሞ እመጣለሁ። ታዲያ ደም ነገር በመለከት ግን ትናንት እንደሞቱት በእናንተ ላይ እንዲህ ይሆናል። ይገባችኋል? ገብቶኛል፣ ገብቶኛል። ይህ ስለ ድካማችን ከእግዚአብሔር የመጣ ነው። እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? የኔ ልጅ ጀግና ነህ፣ በዚህም ጊዜ እድለኛ ነህ። ነገር ግን ሁሌም ላይሆን ይችላል። እርፍ ጨብጦ ወደ ኋላ የሚያርስ የለም። ስላንተ ጨነቃለሁ።
ረጅም ዕድሜ ይሁንልህ። የኔስ መጨረሻ ተቃርቧል። ሰላም ላንተ ይሁን። በልሂድ የኔ ልጅ። እግዚአብሔር በኑሮ ሁሉ ሰላምን ያምጣል። መንገዱ ረጅም ነው። እባክህ ጌታ ሆይ ብሉን ሰው ወደ አንተ መንገድ እንዲያደርሰው ከዋክብት ልከህ ስምህንም ለነዚያ በስምህ በሚቀልዱትና አንተን ትተው ጣዖታትን በሚያመልኩት ላይ የመዓቱን እሳት አውርድባቸው። አቤቱ አምላኬ ሆይ አዳምና ልጆቹን ወደ መንግሥትህ መምጣታቸውን የተቀበልክ እኔንም ጸሎቴን ስማኝ። በቅዱሱ ስምህ የሚያበረታኝንና የሚያጠነክረኝን መልአክ ላክልኝ። ሰላም ላንተ ይሁን ብፁዕ አባ ኖብ። ከአምላኬ የመጣልህ የሰላም መልእክት ነው። እኔ ሊቀ መላእክት ቅዱስ ሚካኤል ነኝ። አንተን ረዳ ዘንድ ከእግዚአብሔር ተልኬአለሁ። ነገ በማለዳ ተነስና ወደ ገዢው ዘንድ ሂድ። በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያምን ንገረው። ለ3 ቀናት በግርፋት ያሰቃይሃል። እኔ ግን ኃይልን እሰጥሃለሁ፣ ከቁስልህም ትድናለህ። ከዛም ወደ አረብ ወስደው በአሰቃቂ ሁኔታ ይገርፉሃል። ስለ አንተ እኔ ይገለጣለሁ። ሰይጣንና ሰራዊቱም ይረዳሉ። በሄድክበት ሁሉ ካንተ ጋር ሆናለሁ። ሰላም ላንተ ይሁን ብፁዕ አባ ኖብ። የእግዚአብሔር ሰላም ካንተ ጋር ይሁን። አመሰግናለሁ ጌቴ፣ አመሰግናለሁ ጌቴ። ክርስቲያን ብለው ራሳቸውን ከሚጠሩ ከነዚህ እስካሁን ድረስ በሮማውያን ግዛት እንዲህ ያለ ጽናት አይተን አናውቅም። እነርሱማ አምላካችን ወደ ገነት መንግሥት ያስገባናል ይላል። ለምን? እንዴት ሊሆን ይችላል? ምንም ረዳት የሌላቸው የደካሞች ጥርቅም ነው። ምንም ማድረግ አይችሉም። ሻሞላ ወይም ሳንጃ መያዝ፣ ድንጋይ እንኳን መሸከም አይችሉም። ሐሳባቸው በሮማውያን ግዛቶች ላይ ማመጽ ነው። እኛ አያላን ታላቅና የሥልጣን ባለቤት ይሆን ሮማውያን ስናሸብር ኖረናል። ግዛታችን እስከ አመፁ ድረስ ይቀጣሉ። ኃያላንም ብለው የተነሱትን እንኳ በፈረሶቻችን ኮቴ በቁጥጥር ስር አውለናል። እነዚህም አይቀርላቸውም። ካመፁማ አበቃላቸው። ያውም ችግር እስከ መጨረሻው እንዲያቆም እስከ ሮም ድረስ መልእክቴን እልካለሁ።
ለምንድን ነው ይህንን ሽማግሌ የምታንገላታው? ወደ ሄድና ተጫወት። መሳሪያ ሳይሆን በልባችን የእምነትን ትጥቅ ሰንቀናል። ስለዚህ አንፈራም። እኔ በጌታዬ በኢየሱስ ክርስቶስ አምናለሁ። የፈለግከውን ብታደርግ ለኢየሱስ ክርስቶስ ብቻ ሰግዳለሁ። ስምህ ማን ነው? አባ ነው። አባ ነው። እድሜ ስንት ነው? 12 ዓመቴ ነው። ከየት ነው የመጣኸው? ከናሂሳ። አሁን እዚህ የመጣው ንጉሱ እንዲመራ ያደረጉትን አማልክት ለመሳደብ ነው? አንተን እኮ ነው። ለዚህ ነው የበቃለሁ። በዚህ ቁራሌ ጨርሰዋለሁ። እነዚያ ደካሞች የተሳሳተውን ይህን ሕፃን መግደል ተገቢ አይደለም። በቅድሚያ ትክክለኛውን መንገድ ልናሳየው ይገባል። የአቋሙን ካልቀየረ እኔ ራሴ ነኝ የማነጋግረው። እኔ ከመንደር የመጣሁት ሰማይና ምድርን፣ ፀሐይና ጨረቃን፣ ባህርንም በውስጧ ያሉትን ሁሉ ለፈጠረ ለእውነተኛ አምላክ ለኢየሱስ ክርስቶስ ለመሰክር እንጂ ለነዚህ ማየትና መስማት ማሰብ ለማይችሉ የሰው እጅ ሥራ ለሆኑ ራሳቸውን ማዳን ሌሎችንም ማዳን ለማይችሉ አሻንጉሊቶች ለመሰክር አይደለም። አንተ ቅጣት የማትችል ገና ጨቅላ ሕፃን ነህ። እኔን የምትሰማ ከሆነ ከግዛቶቹ የአንዱ መሪ አደርግሃለሁ። ሁሉም እንዲያከብሩ ከነገስታቱ ልጅ አንዱ አደርግሃለሁ። ምክንያቱም አማልክቱ ልጆች ይወዳሉ። እኔ ጎበዝ አደንቃለሁ። ጀግንነትና ውበት የተላበሰ እንዳንተ አይነት ሕፃን አማልክት ከእርሳቸው ከሞላህ በኋላ ሰዎች ያንተ ልጅ እንዲሆኑልህ አክብሮትን እንዲያገኙ ከአንዳቸው የነገስታት ልጆች የሚዳሩ ናቸው። ያለውን ስድብ ከቀጠልክ ምን ሊከተል እንደሚችል አታውቅምን? ስጋን የሚገሉትን አትፍሯቸው፣ ነፍስንም ስጋንም እንጂ። ምን ማለት ነው? ስጋን የገደለ እኮ ነፍስንም ይችላል። ይህ ያንተ እምነት ይሆናል። የኛ ግን ስጋ ሟች ነው፣ ነፍስ ግን ሕያው ናት። ትክክል ነበርክ። እንዲህ ያለ ተሳዳቢ ልጅ አላየውም። ለሌሎች መቀጣጫና ምሳሌ አድርግልኝ። ታዛዥ ነኝ ጌታዬ። በንዴት እንዳትገድለው፣ ሲሰቃይ ማየት እሻለሁ። እሺ ንጉሥ ሆይ።
ለምሽት ምንድነው ትእዛዙ ንጉሥ ሆይ? ራቁቱን 4 ጊዜ ገረፈው። ቁስለት የሌለው ግርፋት አይቆጠርም። እሺ ንጉሥ ሆይ። ደም ሲፈሰው ማየት እሻለሁ። እንዲህ ነበር የመድኃኔዓለም ልደቱ ከድንግል የተወለደው ከእናቱ ተጸንሶ በቅዱስ ገብርኤል ብስራት ተወለደ። በተነገረው ትንቢት በብስራቱ ጸነሰችና ድንግል በበረት ወለደችልን በጎል ሄሮድስም የጌታ መወለድ ሰማና ተቃጠለ። በቅንዓት መንገድ ሄደና የእሱን መንግሥት የሚቀናቀን